ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ወቅታዊና ሰበር መረጃዎችን ይዤ ቀርብ ያለው ውብሐመር ነኝ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ወደ እናንተ ቀድሞ እንዲደርሱ ቻናሉን ሰብስክራይብ ማድረግና የደውል ምልክቱን መጫኑን አዘንጉ። ወደ ሰበር መረጃዎቹ ስንሻገር አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም ጤና ድርጅት ወይም WHO በአባልነት በይፋ ለቃ ወጣች። ፕሬዝዳንት ዶናልድ ትራምፕ በሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዝዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊ ሆኗል። ይህንንም ተከትሎ የዓለም ጤና ድርጅት የአሜሪካ ጤና ጥበቃ ሚኒስትር ሮበርት ኤፍ ኬኔዲ እና የውጭ ጉዳይ ሚኒስትር በጋራ በመሆን ያስተላለፉት መልእክትና መግለጫ የማጋራችሁ ሲሆን አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኮሮና ወረርሽኝ ወቅት ድርጅቱን ቻይናን ያማከለ ነው ሲሉ እንደተቹም የሚታወስ ሲሆን ከአንድ ዓመት በፊት ከድርጅቱ እንደሚለቁም የሚገልጽ ለስራ አስፈጻሚ ትዕዛዝ ፈርመዋል። የአሜሪካ የጤናና የሰብአዊ አገልግሎት ክፍል ውሳኔውን የወሰደው የዓለም ጤና ድርጅት ወረርሽኙን በተሳሳተ መንገድ ወይም በተከሰተው ማሻሻያ ማድረግ ባለመቻሉና ከአባል ሀገራት ፖለቲካዊ ተጽዕኖ የተነሳ መሆኑን ገልጿል። የዓለም ጤና ድርጅት እነዚህን ትችቶች ውድቅ ያደረገ ሲሆን የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ገብረየሱስ እንዳሉትም የአሜሪካ ከዓለም ጤና ድርጅት መውጣት ትልቅ ለጋሽ ሀገር እንደማጣት ነውም ብለዋል። ወረርሽኞችን ተከትሎ የዓለም ጤና ድርጅት አባል ሀገራት ክትባቶችንና መድኃኒቶችን በፍትሃዊነት መጋራትን ጨምሮ ለወደፊት ወረርሽኞችን ለመከላከል ለመዘጋጀትና ምላሽ ለመስጠት የተነደፈ ዓለም አቀፍ ወረርሽኝ ስምምነት ለመፍጠር ሰርተዋል። ስምምነቱ በሚያዝያ ወር መጨረሻ ላይ ከአሜሪካ በስተቀር በሁሉም የዓለም ጤና ድርጅት አባል ሀገራት ስምምነት ላይ ተደርሷል። ዋሽንግተን በተለምዶ ለዓለም ጤና ድርጅት ትልቁን እርዳታ ከሚሰጡ መካከል አንዷ ነች። ነገር ግን በ2024 እና 2025 የሚጠበቅባትን ክፍያ አልከፈለችም። ይህም ደግሞ በድርጅቱ ላይ ትልቅ ስራ ማጣትና ሰራተኞችን ከስራ ገበታቸው ማሰናበትንም ጭምር አስከትሏል። የዓለም ጤና ድርጅት ጠበቆችም ዋሽንግተን ያልከፈለችውን ውዝፍ ዕዳዋን በ2024 እና 2025 ያልከፈለችውን ዕዳዋን የመክፈል ግዴታ እንዳለባትና ዕዳዋም ወደ $260 ሚሊዮን እንደሚገመት ቢያሳውቁም ዋሽንግተን ይህንን ለማድረግና ለመክፈል ምንም አይነት ምክንያት የለኝም ብላለች። የአሜሪካ መንግስት ለዓለም ጤና ድርጅት የሚሰጠው ገንዘብ ድጋፍ ሙሉ በሙሉ እንደተቋረጠና አሜሪካውያን ሰራተኞች ከዓለም ጤና ድርጅት ዋና ጽሕፈት ቤት ጀነቫ ስዊዘርላንድ ቢሮ እንዲለቁም ተደርገዋል። የአሜሪካ ጤና ጥበቃ ሚኒስትር ሮበርት ኤፍ ኬኔዲ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋራ በሰጡት መግለጫ የዓለም ጤና ድርጅት አሜሪካ በድጋፍ የሰጠችውን ሁሉ በአግባቡ አልተጠቀመችም፣ ድርጅቱም ዋናውን ተልዕኮ ትቶ አሜሪካንን የሚጻረር ተግባር ፈጽሟልም ብለዋል። አክለውበትም አሜሪካ ከሌሎች ሀገራት ጋር በሽታ አምጪ ተዋሲያንን መጋራትን ለማረጋገጥ የሁለትዮሽ ግንኙነት እንደሚኖረውም ገልጸዋል። ነገር ግን እስካሁን ከየትኞች ሀገር ጋር ግንኙነት እንዳላቸውም ይፋ አላደረጉም። እንደ ቢቢሲ ዘገባ ፖሊዮ ወይም HIV ለመከላከል ዓለም አቀፍ ጥናቶችን አስመልክቶ ለቀረበው ጥያቄ ባለስልጣናቱ አሜሪካ ያንንን ስራ ለመቀጠል መንግስታዊ ካልሆኑ ድርጅቶችና ሃይማኖታዊ ከሆኑ ድርጅቶች ጋር አጋር ትሆናለች ያሉ ሲሆን እስካሁን ለተፈጠረው አጋርነት ምንም አይነት መረጃ አልሰጡም። ቀጥሎም አሜሪካን አኑዋል ግሎባል ፍሉ ቫክሲን በተባለ የክትባት ዘመቻ ላይ መሳተፍን ትቀጥላለች ወይ ተብሎ ሲጠየቁ ሚኒስትሮቹ ስለ ጉዳዩ እርግጠኛ እንዳልሆኑም ተገልጿል። ትራምፕ በሁለተኛው የስልጣን ዘመናቸው ከዓለም ጤና ድርጅት መልቀቅን አስመልክቶ ሲጽፍ የዓለም ጤና ድርጅት ለአሜሪካ እንደገና ልታስብበት እንደምትችል ተስፋ እንዳለው ምላሽ ሲጽፍ የዓለም ጤና ድርጅትና አሜሪካን በጋራ ስፍር ቁጥር የሌላቸውን ሰዎች አሜሪካውያንን ጨምሮ በዓለም ላይ ከብዙ ጤና እክል ጠብቀዋል በማለት አስምሮበታል። አክሎበትም የዓለም ጤና ድርጅቱ በደብዳቤው ላይ እንደገና ማሰቡ በዓለም ዙሪያ ላሉ በሚሊዮኖች ለሚቆጠሩ ሰዎች ጤናና ደህንነት ጥቅም ይሆናል ሲልም ገልጿል። እንደ ቢቢሲ ዘገባም የዓለም ጤና ድርጅት ዓርብ ዕለት እንዳስታወቀው የአሜሪካ ከዓለም ጤና ድርጅት መውጣት የሚጠናቀቀው በሚመጣው የካቲት ወር ከ2 እስከ 7 በሚኖረው የቦርድ ስብሰባ ላይ አጀንዳ በመሆን ይጠናቀቃል። እጅግ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።